እኔ ከአይጥ ጋራ ነው ጨዋታዬ የነበረው። ከአብረ ቤት ውስጥ ውሃ ነው ይመነጭብኛል። ስቃይን ግማሹን ስቃይን በሱ ነው ያሳለፍኩት። ስቀዳ እያደረ ቤትም በጣም እያረጀ አንድ ጊዜ ካሳደስኩ በኋላ በሁለተኛ ላይ ወደቀ። ከወደቀ በኋላ ደረሰልኝ። መንግስት ምስጋና ይድረስ። ከሞት እንዳስነሱኝ ነው የሚቆጠረው። ሳላስበው ነው ይሄን ቤት በምን ላግና በምን ላንሳ እያልኩ ነው እግዚአብሔር በማውቀው ውሃ እየገባ በዚህ ላይ ጣራው ከዚህ ግርግዳው ፈርሶ ስንት ጊዜ መሰለኛ ላይ እየወደቀ እያለቀሱ እንደዛ ሲባል እንደዛ ሲባል ገፍተነዋል። መቼስ ያው ቤቱ ዛሬ ፈረሰ ነገ ፈረሰ ስንል መንግስት ደግሞ ደረሰልን። ውሃ እየፈሰሰብኝ ነው የምኖረው። ክረምት ሲመጣ ስቃይ ነው። ውሃ በመጥረጊያ ጠርጌ ነው የኖርኩት። ደብሪቱ ከበደ እዚሁ ነው የተወለድኩት፣ እዚሁ ነው ያደግኩት። ቤቱን ብቻዬን ውሃ ነበር መቀዳው። ከቤት ደጁ ውሃ ነው፣ ቤቱ ውሃ ነው። ምን እንገርህ ስቃይ ኑሮ ነበር የምኖረው። አሁንማ ተመስገን መሬት ስብተኛ ውሃ ላይ ውሃ እየወጣልኝ ነው። ተመስገን ብዬ እግዚአብሔርን እያመሰገንኩ ነው የምኖረው። ያላሰብኩትን ነው ያገኘሁት። ንጉሱ ደሜ ጉርሙ ነው እና እዛው ሲሰራ 36 ዓመት ቆየ። ጡረታ ወጣ። አሁን በጡረታ ነው ያለው እና ይሄ ነው ቆየት። እኔ በዛ መሃል በግለሰብ ነው ይሄንን ቤት ተከራይቼ ነበርኩ። ጌታ ምስጋና ይድረሰው። ከሞት ነው የተነሳ ነው እያደረ ቤትም በጣም እያረጀ አንድ ጊዜ ካሳደስኩ በኋላ በሁለተኛ ላይ ወደቀ። ከወደቀ በኋላ ደረሰልኝ። መንግስት ምስጋና ይድረሰው። ከሞት እንዳስነሱኝ ነው የሚቆጠረው። ሳላስበው ነው ይሄን ቤት በምን ላግና በምን ላንሳ እያልኩ ነው እግዚአብሔር በማውቀው ፈረሰ። ውስጥ ዙር ምን እንዳለጥፍ ባለ ንብረቶቹ ባለግቢዎቹ ከላከሉኝ። የውስጥ ግድግዳ በእኛ ላይ እየፈረሰ ነው። እንደዚህ ስንል ሰው እየለመንኩ እየጠገንኩ በውጭማ እንዳልዞር እያደረጉኝ ነው። የውሃውን ጥሎ ሄዱ። ያው አለመስማማታቸው በአራጅ ተሽጦ ሄዱ። እኔ እነሱን ከወጡ በኋላ ነው ይሄን እግዚአብሔር የሰጣኝ ሳላስበው። ወረዳው 02 ነው አይደል? ሙሉ ስሜ ዜነባ ከሊፋ አብዶ ኖሮ ሁኔታ መቼም አቅመ ደካማ ነኝ። ስራ የለንም፣ ልጁም ደግሞ ጤና የለውም እና ያው እንደ ነገሩ እንኖራለን። አልሐምዱሊላህ ወደ 32 ዓመት እንዲሆን አዛለች ከበደ። የበፊቱ ቤትማ መቼስ እድሜና ጤና ሰተን ውስጥ ኖረናል። እንደዛ ሲባል እንደዛ ገፍተነዋል። መቼስ ያው ቤቱ ዛሬ ፈረሰ ነገ ፈረሰ ስንል መንግስት ደግሞ ደረሰልን። የቀድሞ ቤት ተወኝ እንዳው መኖር ያስጠላል። ውሃ እየገባ በዚህ ላይ ጣራው ከዚህ ግርግዳው ፈርሶ ስንት ጊዜ መሰለኛ ላይ እየወደቀ እያለቀሱ ብሞትም ከደህና ቦታ ሬሳ መውጣቱ ትልቅ ነገር። ወረዳ 6 ሙሉ ስሜ አበበች በቼ። ተወልጄ ያደኩበት 58 ዓመት እስከ ቤተሰቤ ከያቴ ቤት እንደነበረ እኔ የምኖረው ያለ አባት ነው። ልጆችን ማሳድገው ውሃ እየፈሰሰብኝ ነው የምኖረው። ክረምት ሲመጣ ስቃይ ነው። ውሃ በመጥረጊያ ጠርጌ ነው የኖርኩት። ሽንት ቤቴ በሬ ላይ እየፈሰሰ በበር ላይ እየፈሰሰ ስሰቃይ በውሃ ስሰቃይ ከላይ ክረምት ሲመጣ አልጋ ስር የምንገባበት ጊዜ ሁሉ ነበር። ሲዘንብብን ዶፍ ሲጥልብን ይሄ በፊት ሽንት ቤት የሚፈራረሰ ነው። ኩሽና የለኝም። ቆርቆሮ በቆርቆሮ ተበጣጥሶ በላይ ላይ በማዳበሪያ ከልዬ ነበር። ዛሬ ደግሞ ይሄው በኮራ በዘበናዊ አድርጎ ሰርቶ ለሰጠኝ አመሰግናለሁ። ከኔ ያገኙም ከፈጣሪ ያገኙ። ከሰው ምን ይገኛል? ከእግዚአብሔር ብዙ ነገር ይገኛል። አመሰግናለሁ ለሰሩልኝ፣ እንደዚህ ላደረጉልኝ ሁሉ፣ ለወረዳውም፣ ለክፍለ ከተማውም፣ ለሁሉም እግዚአብሔር ይቁምላቸው። እነሱንም እድሜ ጤና ይስጣቸው። በጣም ወረዳውንም አመሰግናለሁ። ያው መንግስቱ ፈቅዶ ነው አይደለ? ወረዳውም ይሻላል። ሁሉንም አመሰግናቸዋለሁ። እድሜያቸው ረጅም ይሁን፣ አይጡ ያግኙ። ደረሱልኝ። ይሄን መሰለ ይሰሩልኝ። እድሜ ነው መንግስት። እግዚአብሔር ያቆየልን። ይኸው እየጦራችሁን ነው።